ዶክተር ውጤት እንዴት ነው? እኔ አልገባኝ አንተ 5 ልትሞት 5 ሰከንድ ነው የቀረ እንዴ ማውራቻ እኔ አኩቻ ነኝ ዋዋና ማንንም አልሰማም አዴ አንቺ የየ ማነሽ ምንድነው መታለቀቀሽ አኩቻይ ትናንት የገሷ ሰፈር መረሽ ሁለተኛ በዚህ አሮጌ ላዳ ሰፈር እንዳመጣ ብላ ሸማቃል አባረረችኝ የሌለ ነው የደበረኝ አኩቻይ በዚህ ላዳ ነው እንዳመጫለችሽ እንኪ በቃ በቪየት ይያራዳል ይመችሽ አንቺማ አኩቻ እኔ ነው ምክንያቱም ታሸማቅቃላችሁ አለክ ምናው እንዲ ምናው ማለት በቃ ፕራይቬሲዋን ነው ምትነግ በቃ እንትን ምትሏት ተሸማቅቀሽ በቃ ስለምትወዱ ደስ ስለሚላት መብቷ ነው አንድ እሱ አማንሽ ባባ ስራ ፈልጌ ነበር የመጣሁት ቄራ ጸዴ ስራ ላይ ይመችል አሬ ይመቸኛል ምን ይሄ ነው ስራው ምን መሰለሽ ያው የሚታረዱትን በሬዎች ማጽናናት ነው ይመችል የመላጣንሽ እኔ ቅሌት ብርቅ አይደለም ጭራሽ በሬ ላጽናና አራልቻልኩም አይዞሽ ዶክተሩ መጥቷል አልጋ ላይ ተኝታለች ሰላም ቆይ ምንድነው ዶክተር ምን ያርክ ነው ዶክተር ያዙት አረ ሊያጫውቷን አረው ደፈረኝ አረ ይደብራል ማረዘሻው ጉድ Habibi come to Tigray ለምንድነው የምታስቢው ትን ብሎኝ እኮ ነው እኔ ፍቅር ይበልሻ በቃ ትን ይበልሻ ለምንድነው የምታስቢው በቃ ሳለ እንደማልኩ ታውቂያለሽ በቃ ለፈልግ ማንቺ ከድሮ ጀምሮ በጣም ትን ይያለሽ ነው እኔ በቃ ደስ አይለኝም እኔ ካምፓላ ትን እንድልሽ ራሱ አልፈልግም እንደውም እንለያይ ወይ ደግሞ በቃ አንድ ሳምንት ሲሆን አስብበታለሁ በቃ አንድ ሳምንት በኋላ እናውራ በቃ እኔ አልፈልግም በቃ ደህና ሁኚ አረ ሊበል እቺ ምን አይነቷ ናት በእናታችሁ ላሳችሁ ወደ አፍንጫችሁ አቅጣጫ አውጣችሁ መተንፈሳችሁ ሲሪየስሊ ይቅላል ነው ምንድነው አራማ ካንተ ምላስን አስገባ አዎ አንተ እንደሱ ታረግ ሞኝ ነው መስሎ ወይኔ ይተረ የኔ እናትና አባት ለረጅም ጊዜ አብረው የቆዩበት ሚስጥር ምን እንደሆነ ልንገራችሁ አይ ይሄ ልጅ በጣም እያለቀሰ ነው እስቲ ቆይ ወተት ይዤ ልምጣ ይሄው ገዝቻለሁ ዛሬ ማቀርብላችሁ ግጥም ነው የግጥሜ ርዕስ ሚያው ይባላል ፌራሪ ማርቼዲስ ቱክሰን ቼቭሮሌት ገዝተህ አግባኝ ብለው ቡጋቲ ቪኤት እንኳንስ ቡጋቲ እንኳንስ ቪኤት ፍሪኩችስታ ነው አይገዛም ዘይት ላግባሽ እያለኝ ነው ገግሟል ሰውየው ሚያው ሚያስነዳኝ ከሆነ የራሱን ሐመር ሊያገባኝ ይችላል ምናልባት መንሱር ግን አልፈልግም ፈላጊው ብዙ ነው ሰክሷል ሰውየው ማግባት አልፈልግም እምቢያው አሁን የኔ አሟሟት ነው ወይ ጉች ያለ ጡት አንድ ቀን ሳላይ
ድሮ ልጅ እያለሁ ያጋጠመኝን ነገር ላጫውታችሁ ምናልባት አብዛኞቻችሁ ተዛመዱታላችሁ ብዬ ስላሰብኩ ነው ዛሬ ላይ ላካፍላችሁ የፈለኩት ምን መሰላችሁ ድሮ ልጅ እያለሁኝ ሕፃን ነበርኩኝ ከዛ አሁን አደግኩኝ ድሮ ልጅ እያለሁ ያጋጠመኝን ነገር ላጫውታችሁ ምናልባት አብዛኞቻችሁ ተዛመዱታላችሁ ብዬ ስላሰብኩ ነው ዛሬ ላይ ላካፍላችሁ የፈለኩት ምን መሰላችሁ ድሮ ልጅ እያለሁኝ ሕፃን ነበርኩኝ ከዛ አሁን አደግኩኝ ድሮ ልጅ እያለሁ ያጋጠመኝን ነገር ላጫውታችሁ ምናልባት አብዛኞቻችሁ ተዛመዱታላችሁ ብዬ ስላሰብኩ ነው ዛሬ ላይ ላካፍላችሁ የፈለኩት ምን መሰላችሁ ድሮ ልጅ እያለሁኝ ሕፃን ነበርኩኝ ከዛ አሁን አደግኩኝ በሴት እንቡጥ ገላ ከምትታለል እስቲ መጀመሪያ ኢዳህን ክፈል እሺ ለማንኛውም በፈለኩት ሙዚቃ የመጨፈር መብት አለ ስልኩ የራሴ ነው አትሳደቡ በድንገት ልትማታ ያልከው ልጅ በጣም ነው የገረምከኝ ለምን ስልክህን አሰብረውም ነበር አታየኝም ነበር እኮ ሰላም ነው አባዬ የዩኒቨርሲቲ ምደባ ከወጣ እና የት ዩኒቨርሲቲ ደረሰ እስቲ የት ዩኒቨርሲቲ እንደደረሰኝ ገምት ወለጋ አይ እዛ አይደለም ወላይታ አይደል ወላይታ ያረብሽ ወላይታ አይደለም አባዬ አምቦ ይላል አምቦ አይ አይደለም ወቸሞ ዩኒቨርሲቲ ነው አይደል ያጎተ ልጅ አለ እዛ ትማራለህ እሰዳሃለሁ ትማራለህ እንትን ነው ቡሌ ወራ ዩኒቨርሲቲ ነው ቡሌ ወራ እዚህ ቅርብ አይደል እንዴ ያ ቡሌ ያለ እንደውም እዛ ቡሌ ወራ ጥሩ ነው ምንም ለምን ሊማ አይሆንም እንጦሮጦስ ዩኒቨርሲቲ አይሆንም እልካለሁ 18 አልፎን ምክንያት ነበር ስፈልግ የነበረው እኔ በቃኝ የምር ነው ግደለኝ ሰይፈኛ አባዬ ሰይፈኝ አስወግደኝ አልሄድም ልጄ ሽብሬ አዘጋጅለት ልብሱን ሻንጣውን አዘጋጅለት ውጣ ከቤት ምንም አሰራ ማለት ምንም አግኝተው እንደ ቡሌ ወራ ዩኒቨርሲቲ ቡሌ ወራ ማለት እኮ ሃርቫርድ ማለት ነው ሃርቫርድ ምንም ልል አልችልም እሰይፋለሁ ካለ ቤት ትወጣለህ ሰይፈኝ ውጣ እንደው አስወጥት ይልጅ ውሻ ቅማላ ዴስፓሲቶ ጋዴም ሽት ቡልሽት አግኝተን ቡሌ ወራ ሂድ ቅርብ እኮ ነው እዚህ ምን አላት 450 ኪሎ ሜትር ምን አላት እዚህ ናት ውጣ ያው ዛሬ እንኳን የፈለኩህ እንደምታውቀው የጎመን ዘር ዋጋ ጨምሯል እኔም ትንሽ የቤት ኪራይ መጨመር ልነግርህ ነው አሁንስ አልበዛም እንዴ ባለፈው የቡታንታ ዋጋ ጨመረ ብለው ጨመሩብኝ አሁን ደግሞ ጎመን ዘር ይኸውልህ ሰማይ ጎመን ዘር የእንጀራ ማሰሻ እንጀራ አየህ እንዴት ኮኔክት እንደሚደራረግ አራባትሽ ሊገሉኝ ነው ነገራቸው ምን እንደሚቆጨኝ ታውቃለሽ አሁን የኔ አሟሟት ነው ወይ ጉች ያለጡት አንድ ቀን ሳላይ እኔ ጎመን ዘርንና ኪራይን በማገናኘት ይገርምሃል እንዴ አንተ ጡትና ኪራይን አገናኛህ አይደል እንዴ የምን ጡት ነው የምታወራው የማንንስ ጡት ነው የምታየው ነይ ሸንኮሬ እሺ መጀመር እንችላለን ከመጀመራችን በፊት ግን እዚህ የምታወራው ነገር እዚህ እንደሚቀር እንድታውቀልኝ እፈልጋለሁ ስለዚህ ፈታ ብለህ ዘና ብለህ እንድታወራኝ ነው የምፈልገው ይኸውልህ ይሄን እንደ ህፃነት ቦታ ብለህ አስበው የፈለግከውን ነገር ማውራት ትችላለህ እዚህ ማንም የሚያስይዝህ ሰው የለም የሚያሳፍር ሰው የለም ምን የሚያሳፍር ነገር የለም ዝም ብለህ አውራ ጀመር እኔ እዚህ መምጣት አልፈልግም አባቴ እስክድዱኝ የመጣሁት እሱን አውቃለሁ በአባቴ ግፊት እንደመጣህ አውቃለሁ በቃ የኔ ችግር ከሰው ጋር መግባባት አልችልም ምንም ነገር ባረግ ከሰው ጋር ልግባባ አልቻልኩም ከአባቴ ጋር ሁላ እጣላለሁ ከእናቴ ጋር በቃ እኔ እንደማስበው ማንም ሰው አያስብም እና ትምህርት ቤት ውስጥም አላውቅም ሰፈር ውስጥም በቃ ዝም ብዬ መጣላት ነው ሁሉም ሰው ያስጨንቀኛል ይሄን ነገር የሚፈጥረው ምንድነው ብለህ ታስባለህ የኔ ችግር በቃ ከሰው ጋር መግባባት አለመቻል ነው ሌላ ነገር የለውም እንደዚህ ምንድነው የሚያረጋጋክ ወይም ዘና የሚያረጋጋክ ዘፈን አዳምጣለሁ ትንሽ ያሽለኛል ፊልም ማየት ምግብ መብላት ደኞቼ ማግኘት ሌላስ ሌላ የለም እነዚህ ብቻ ናቸው እሺ እኔ ነገሩ ላቅልልክ ፖርኖግራፊ ታያለክ እሺ ለምን ነው ወይንሳቀቀው ላታይም ትችላለህ ግን ይሄ ኖርማል ነው አብዛኛው ወጣት ባንተም ብዙ ሰው የሚያደርገው ነው ፈልገው ላይሆን ይችላል እኮ የምታረጋው ግን አዎ ያለው አየክ አሁን ይከባር ነበር አልነበረ ፈረስ በላ ደሞ አውጥራለ እንዴት ተሻታፈረ ሃሎ ጋሽ ተፈሪ እርሶ እንደፈሩ አራኔ ገንዘብ የሚቅርብኝ ጋሽ ተፈሪ ገንዘብ የሚቅርብ እንደዛ ይልጅማ እኔ ገንዘብ አልቀበልም አረ ምን ባለጌ ነህ አባቴን አሰደፍ ምን ያለ ጥሩ ሰው መሰለህ ሙያ መሰለህ እንዴ አንተ